ዲቪ 2027 ሊጀመር የቀናት እድሜ ብቻ ይቀሩታል። የዘንድሮ ዲቪ አሞላል ላይ የተካተቱ አዳዲስ ለውጦች አሉ። በዚህ ቪዲዮ ዲቪ 2027 ለማመልከት ምን ያስፈልጋል፣ እንዲሁም አዲሱ የክፍያ መንገድ እንዴት ይከናወናል፣ ክፍያውስ ምን ያህል ነው፣ እነማን ማመልከት ይችላሉ፣ የምዝገባው ወቅት ለምን ያህል ጊዜ ይቆያል፣ አመልካቾች ምን ማዘጋጀት ይኖርባቸዋል የሚሉትን እያንዳንዱን መረጃ በዚህ ቪዲዮ ነግራችኋለሁ። እንደሚታወቀው ዲቪ ዓለም ላይ ያሉ ሰዎች በሙሉ የሚሞሉት በየአመቱ የሚመጣ የአሜሪካ ሎተሪ ነው። በየአመቱ ቢያንስ ከ25 ሚሊዮን በላይ ዜጎች ለዚህ ዲቪ ሎተሪ ያመለክታሉ። ከነዛም ውስጥ 50,000 ሰዎች እድለኛው ነው ዲቪ ያገኛሉ። አሁን በቀጥታ ወደ መረጃዎቹ ስናልፍ የመጀመሪያው ለማመልከት ምን ያስፈልጋል የሚለው ነው። እንደሚታወቀው ዲቪ ሎተሪ ላይ ለመሳተፍ የተለያዩ ማስረጃዎችን ማቅረብ ይኖርባቸዋል። ከነዛም ውስጥ የመጀመሪያውና ወሳኙ የትምህርት ማስረጃችሁን ልታዘጋጁ ይገባል። እንዲሁም አሁን ላይ ፕሮፌሽናል የስራ ልምድ ቢኖራችሁ እጅግ በጣም ተመራጭ ነው ተብሎ እየተነገረ ይገኛል። ሌላኛው ሞያና የእንግሊዘኛ ችሎታችሁን ብታዳብሩ የዲቪ 2027 የማሸነፍ እድላችሁን ከፍ ታረጋላችሁ። እጅግ በጣም ወሳኙና ብዙ ሰዎች የሚወርቁበት ምክንያት ደግሞ የጉርድ ፎቶአቸውን አለማስተካከል ነው። ጉርድ ፎቶ ማዘጋጀት ይኖርባችኋል። ጉርድ ፎቶ ስታዘጋጁ ደግሞ በጣም ብዙ ነገሮችን ማሟላት ይኖርባችኋል። ከነዛም ውስጥ የመጀመሪያው ነጭ ባክግራውንድ ወይም ወደ ነጭ ያደላ ባክግራውንድ ላይ ፎቶ መነሳት ይኖርባችኋል። ለሃይማኖት ምክንያት ካልሆነ በፍጹም ጸጉራችሁን መሸፈን አይኖርባችሁም ፎቶ በመተነሱበት ሰዓት ላይ። እንዲሁም የምትነሱት ጉርድ ፎቶ ሻዶ ወይም ጥላ ሊኖርበት አይገባም። ሌላኛው ፎቶአችሁን ስታዘጋጁ በፍጹም ኤዲቲንግ ማብዛት የለባችሁም። ሁለቱ ጆሮአችሁ በትክክል መታየት ይኖርበታል። እንዲሁም ብለር የሆነ ፎቶና መነጽር ለብሳችሁ የምትነሱት ፎቶ በፍጹም የዲቪ 2027 ላይ ተቀባይነት አያገኝም። ሌላኛው አይናችሁንም ጨፍናችሁ ፎቶ መነሳት አይኖርባችሁ። እንዲሁም ከዚህ በፊት ዲቪ ያመለከታችሁበትን ፎቶ በፍጹም አሁን መጠቀም አይኖርባችሁም። ሌላኛው ፓስፖርት በዚህ አመት ግዴታ ሊሆን ይችላል የሚሉ የተለያዩ አይነት ዜናዎች አሉ። ነገር ግን እስካሁን ምንም የተረጋገጠ ነገር የለም። ነገር ግን እናንተ ፓስፖርት ብታዘጋጁ በጣም ተመራጭ ነው። እንዲሁም ፓስፖርት ከሌላችሁ የለት ካርዳችሁን ማዘጋጀት ይኖርባችኋል። እንዲሁም የምታመለከቱት ከትዳር አጋራችሁ ጋር ከሆነ የትዳር አጋራችሁን መረጃ ማዘጋጀት ይኖርባችኋል። እንዲሁም ከልጆቻችሁ ጋርም የምታመለክቱ ከሆነ የነሱንም መረጃ ሊኖራችሁ ይገባል። አሁን በዚህ አመት እጅግ በጣም ትልቅ አፕዴት ወይም ትልቅ ማሻሻያ ተብሎ ሲወራ ወደ ነበረበት መረጃ እንሄዳለን። ይህም በዚህ አመት $1 የሬጅስትሬሽን ፊ ይከፈላል ተብሎ ይጠበቃል። ስለዚህ ከሌሎች አመታት ለየት የሚለው የዚህ አመት ዲቪ 2027 አሞላል ላይ $1 ሬጅስትሬሽን ፊ ማዘጋጀት ይኖርባችኋል። ይህንንም ክፍያ የምትፈጽሙበት አሜሪካ የምትቀበላቸው የተለያዩ አይነት የኤሌክትሮኒክስ ክፍያ መንገዶች አሉ። እነሱን የግድ ሊኖራችሁ ይገባል። ለምሳሌ ያክል ማስተር ካርድ፣ ፔይፓል እንዲሁም የተለያዩ አይነት የክፍያ መንገዶች አሉ። እነዚህን የክፍያ መንገዶች በመጠቀም $1 በማስገባት ሬጅስትሬሽኑን ትፈጽማላችሁ። በዚህ አጋጣሚ እጅግ በጣም ብዙ አጭበርባሪዎች ሊመጡ ስለሚችሉ እናንተ መጠቀም የሚኖርባችሁ ዌብሳይት እዚህ ጋር አስቀምጬላችኋለሁ። ከዚህ ዌብሳይት ሌላ በፍጹም ሌላ ዌብሳይት መጠቀም አይኖርባችሁም። ዲስክሪፕሽን ላይ እንዲሁም ኮሜንት ላይ አስቀምጥላችኋለሁ። ይህንን ሊንክ በመጠቀም ልክ ዲቪ መሙላት ሲጀመር ዲቪ መሙላት ትችላላችሁ። ነገር ግን ከዚህ ሊንክ ውጪ የምትጠቀሙ ከሆነ ዲቪያችሁ ተቀባይነት አይኖርም። እንዲሁም ገንዘባችሁንም ልታጡ ትችላላችሁ። ስለዚህ እጅግ በጣም ከፍተኛ ጥንቃቄ ልታደርጉ ይገባል። ዘንድሮ ለምን $1 ክፍያ ተደረገ ብላችሁ ከጠየቃችሁ ደግሞ ዲቪ እንደሚታወቀው በየአመቱ እጅግ በጣም ብዙ ሰዎች ይሞሉታል። ቀደም እንደነገርኳችሁ ወደ 25 ሚሊዮን የሚሆኑ ሰዎች ይህንን ዲቪ ያመለክታሉ። ስለዚህ የአሜሪካ መንግስትም ይህን ነገር ከግንዛቤ ውስጥ ካስገባ በኋላ በዚህ አመት ሬጅስትሬሽን ፊ $1 አድርጓል። ምክንያቱም ይህ እጅግ በጣም ትልቅ ገቢ የሚያገኙበት መንገድ ነው። 25 ሚሊዮን ሰው በዚህ አመት እንኳን የሚመዘገብ ቢሆን $1 የሚከፍሉ ከሆነ $25 ሚሊዮን ያገኛሉ ማለት ነው። ወደ ቀጣዩ መረጃ ስናልፍ በዚህ አመት አዲስ ነገር ተብሎ የተነገረው ዲቪ እንደ ከዚህ በፊቱ በእጣ ብቻ ላይሆን ይችላል። የተለያዩ አይነት የትምህርት ማስረጃዎች እንዲሁም ደግሞ የተለያዩ አይነት ሞያና የእንግሊዘኛ ቋንቋ ችሎታ ላላቸው ሰዎች ቅድሚያ ይሰጣል ተብሎ እየተነገረ ይገኛል። አሁን ደግሞ ብዙዎቻችሁ ወደምትጠብቁት መረጃ ስናልፍ ዲቪ አሁን በያዝነው ወር ማለትም ኦክቶበር 16 ጀምሮ ለሁሉም ሰው ክፍት ይሆናል። ሁላችሁም በዛ ሰዓት ማመልከት ትችላላችሁ። የሚቆይበት ጊዜ ደግሞ እስከ ኖቬምበር መጨረሻ አካባቢ ይሆናል ተብሎ ይጠበቃል። ስለዚህ ኦክቶበር 16 ላይ ሁላችሁም የሚያስፈልጋችሁን መረጃ እያንዳንዱ ነገር በማዘጋጀት ሬዲ መሆን ወይም ዝግጁ መሆን ይኖርባችኋል።
አሁን ደግሞ እንደ አጋጣሚ ሆኖ ዲቪ ከደረሳችሁ ምን ማድረግ ይኖርባችኋል የሚለውን የተወሰነ ነገር ነግራችኋለሁ። በቅድሚያ ቪዛ የሚያስከለክሉ ነገሮችን አሳውቃችኋለሁ። ከነዚህም ውስጥ ፌክ ማንነት ወይም የሐሰት የትምህርት መረጃዎች፣ የሐሰት ማንነቶችን በፍጹም ማቅረብ አይኖርባችሁም። በዚህ መልኩ ዲቪ የምትሞሉ ከሆነ በፍጹም ቪዛ ልታገኙ አትችሉም። ሌላኛው ብቻችሁን ሞልታችሁ ልክ ዲቪው ከደረሳችሁ በኋላ ቤተሰቦቻችሁን ማስገባት በፍጹም አትችሉም። እንዲሁም የተጭበረበረ የትዳር ሁኔታ ያላችሁ ሰዎችን በፍጹም ቪዛ ልታገኙ አትችሉም። ሌላኛው የተመዘገበ የወንጀል ታሪክ ካላችሁ በፍጹም የዲቪ ቪዛ ማግኘት አትችሉም። ከአንድ ጊዜ በላይ ያመለከተም ሰው በፍጹም ቪዛ አያገኝም። እያንዳንዱን ነገር እነሱ ስለሚቆጣጠሩት ሙሉ ለሙሉ ዲስኳሊፋይ ያደርጓቸዋል። ዲቪ 2027ን በትክክል ሞልታችሁ እጣን ይደርሳችሁ የምትፈልጉ ከሆነ እዚህ ቪዲዮ ላይ ነገርኳችሁን እያንዳንዱን ነገር መተግበር ይኖርባችኋል። ምን ይፈቀዳል ምን አይፈቀድም የሚለውን እያንዳንዱን ነገር ነግራችኋለሁ። እነዚህን ስቴፖች በመከተል ልክ ዲቪ 2027 ለሁሉም ሰው ክፍት ሲሆን ፈጥናችሁ መመዝገብ ይኖርባችኋል። ፈጥናችሁ የምትመዘገቡ ከሆነ የዲቪ 2027ን የማሸነፍ እድላችሁም ከፍ እያለ ይሄዳል። ስለዚህ እንደነገርኳችሁ እነዚህን ነገር ማረጋችሁን በፍጹም እንዳትረሱ። ዩቲዩብ ላይ ላይቭ መጀመር የሚኖርባችሁ በዚህ አመት ብቻ ነው። ይህንንም ለምን እንዳልኳችሁ ማወቅ የምትፈልጉ ከሆነ እዚህ ጋር ያስቀምጥኩላችሁን ቪዲዮ መመልከታችሁን እንዳትረሱ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።